እኛ ግን እየሄድን ቤታችንን ከፍተን ወድቀን መጥተናል። ቤታችንን ግን ዘግተናል። ቃሉን ለመስማት እየተገዘን ቃሉን ከመስማት ሌላ ጫጫታ እየሰማ ነው። ሌላ ሀሳብ እያሰብን ነው። መነሳት ማለት እኮ ከዚህ ሀሳባችንን ከመታተን ነው። ከዚህ መጥተን ልቦናችን ወደ ሌላ ቦታ ከመሄድ መነሳት መቻል አለበት። መንቃት መቻል አለበት። ሰርተው ቤታቸውን ዘግተው ልቦናቸውን ከፍተው ተቀምጠው ሳለ በዛ በዚህ ቤት ልክ መቃብር ክፈቱልኝ፣ ድንጋዩን አንከባልልኝ፣ ከፈኑን መግረዙን ፍቱልኝ፣ ድንጋይ አንከባልልኝ ሳይል በስልጣኑ እንደተነሳ ሁሉ በዚህ ቤቱን በተዘጋ ቤት ውስጥም በር ክፈቱልኝ ሳይል አምላካችን በተዘጋ ቤት ውስጥ ተገኝቶ ሰላም ለእናንተ ይሁን አላቸው። ሰላም ለሁላችን ይሁን። አሁንም ሰላም ለእናንተ ይሁን። ሐዋርያቱ ተጨንቀው ተረብሸው ሰርተው አዝነው ተክዘው ነበረ። ነገር ግን በዚያ ሰዓት ባዘኑና በተከዙ ሰዓት አምላካችን በመካከላቸው ተገኘ። ሰላም ለእናንተ ይሁን ብሎ ሰላምን ሰበካቸው። ከጭንቀት አረጋጋቸው። ከብሶት አወጣቸው። ከፍርሃት አጽናናቸው። እነሱ ግን እንኳ ምትሃት መስሏቸው ነበረ። ሲጠራጠሩ ብዙዎች የተጠራጠሩ ነበር ይላል የማቴዎስ ወንጌል በምዕራፍ 28 ቁጥር 1 ጀምሮ። ብዙዎች የተጠራጠሩ ነበር የክርስቶስን መነሳት። ቅድም ወንጌልን ሲነበብ ሰምታችሁ ከሆነ ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ እስከ 19 በእሑድ ሰንበት በማለዳ ወይም በሌሊት ማርያም መግደላዊት ወደ መቃብሩ ሽቱ ልትቀጣ የተሸከፈች ሴቶች በዛ ስትሄድ ግን ከመቃብሩ ላይ ድንጋይ ተንከባለዋል። እነሆ ሁለት መላእክትን በዛ በራስጌና በግርጌ ተቀምጠው ነበረ። በዛን ሰዓት እሷ ፈራች። ብዙ ሴቶች ነበሩ፣ ፈሩ፣ ደነገጡ። እናንተ ሳትፈሩ የተሰቀለውን ክርስቶስን እንደምትሹ እናውቃለን፣ ነገር ግን ተነስቷል እንጂ በዚህ የለም አላቸው። ተነስቷል እንጂ በዚህ የለም ብስሏቸው ግራ ተጋቡ። ነገር ግን በገሊላ ይቀድማቸዋል፣ ለወንድሞች ለደቀ መዛሙርት ሂዳችሁ ንገሯቸው፣ ወደ ገሊላ ይቀድማቸዋል፣ በዛ ሂዱ ብላችሁ ንገሯቸው ብሎ ተላኩ ማለት ነው። ማርያም መግደላዊት ግን በመቃብሩ አጠገብ ቆማ ታለቅስ ነበረ። ሰለምን ታለቅሳለች። የተሰቀለው ክርስቶስ እንደምትሺ እናውቃለን፣ ተነስቷል በዚህ የለም ቢሏትም ፈርታለች፣ ደንግጣለች። ሐዋርያቱ ለቅዱስ ጴጥሮስ ለቅዱስ ዮሐንስ እነሱ ተነግሯቸው መጥተው አይተዋል። መቃብሩ ባዶ ነው፣ መግነዙ ተፈትቷል፣ የራሱ ጥምጣሜ ብቻው ነው። ስለዚህ እነሱ ወደ ቤታቸው ተመለሱ፣ ቤታቸውንም ዘጉ። በዛን ሰዓት ማርያም መግደላዊት በመቃብሩ ጎን ስታለቅስ ሳለ አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ሰው ስለምን ታለቅሻለሽ? ምን ሆነሻል? በሚለው ሰዓት ጌታዬን ከመቃብር የለም ሽቶ የሚቀባው መጣ ወስደውታል። የወሰድከው አንተ ስለሆንክ እኔን ወስጄ ሽቶ ቀባው ዘንድ አሳየኝ አለችው፣ ንገረኝ አለችው። እሷ ግን ክርስቶስ መሆኑ አላወቀችም ነበር። የአትክልት ጠባቂ ዘበኛ መስራት ነበር ማለት ነው። በዚህ ሰዓት ማርያም ብሎ ስሟን ሲጠራት ረቡኒ አለች፣ መምህር ወይ ማለት ነው በዕብራይስጥ እንግዲህ። በዚህ ሰዓት ክርስቶስ መሆኑን አወቀች፣ ተረዳች። ከተረዳች በኋላ አስወገደችለት። እሱም ለሐዋርያት ሄዳ እንድትነግር እንድታበስራቸው ወደ ገሊላ እንዲሄዱ ነገራት ማለት ነው። ትእዛዙን አዘዛት። በዛም በሐዋርያት በእግር ቤት ሳሉ ተገለጸላቸው። ሰላም ለእናንተ ይሁን ብሎ ተገለጸላቸው። ሰላም ለእኔም ለእናንተም ለሀገራችንም እንዲሆን የእሱ መልካም ፍቃድ ይሁንልን። በቴማ አሁን ላይ የናፈቀን በሀገራችን መስማት የናፈቀን ሰላም ነው። በዚህ በዜናው በተለያዩ ሶሻል ሚዲያ የፍቅርን ቃል የሰላምን ጥሪ የሰላምን ቃል መስማት ናፍቆናልና በእውነት ለሀገራችን ለዓለማችንም ሰላሙን እንዲሰጠን ሰላም ለእናንተ ይሁን ብሎ ሰላሙን እንዲያጸናልን የእሱ መልካም ፍቃድ ይሁንልን። ይህንን ብሎ ተናገራቸው። ክርስቶስ እንደተናገረ ተነስተዋል እንጂ በዚህ የለም ብሎ ተናገራቸው። እንግዲህ በዚህ ጊዜ ሳሉ ነው ዛሬ እኔና እናንተ ክርስቶስ እንደተነሳ ግን አነጋገረ ጴጥሮስ መልእክት ምዕራፍ 15 ከቁጥር 1 ጀምሮ ስለ ክርስቶስ መነሳት እናገኛለን። ክርስቶስ ከሙታን መካከል ለሙታኖች ሁሉ በኩር ሆኖ በአንድ አዳም ሞት ወደ ዓለም እንደገባ ሁሉ በአንድ ክርስቶስ
ተመታ፣ ሞት ተሸነፈ፣ መቃብሩ ባዶ ሆነ፣ ሲኦል ተበረበረ። ለሚጨነቁ ለሚፈሩ ለሚሰቃዩ ሁሉ ነፃነት ተሰበከላቸው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ነፃ ከወጣችሁ በኋላ ዳግመኛ በባርነት እንዳትገዙ ተጠንቀቁ ብሎ የሚነግረን ማለት ነው። ሁላችን ነፃ ወጥተናል። ሁላችን የልጅነትን ስልጣን ጸጋ ተሰጥቶናል ማለት ነው። ይህንን ጸጋ ማቆሸሽ የለብንም። እንግዲህ ትንሣኤን ስናስቡ ነገር ማሰብ መቻል አለብን። ሁላችንም የምንነሳባቸው የምንነቃባቸው የምንመለስባቸው ብዙ ነገሮች አሉ ማለት ነው። ክርስቶስ ከሙታን መካከል በክብር እንደተነሳ እኔና እናንተም ዛሬ በንስሐ የምንነሳባቸው፣ በፍቅር የምንመለስባቸው፣ ወደ ሰላም የምንመጣባቸው ብዙ ነገሮች አሉ ማለት ነው። እንግዲህ ትንሣኤ ማለት ቃሉ ተንሥአ ከሚለው የግዕዝ ግስ ወይም ከግዕዝ ቃሉ የተገኘ ሲሆን ተንሥአ ማለት ተነሳ ማለት ነው። ተንሥአ ማለት ደግሞ መነሳት ማለት ነው። ይህ ማለት ሲሆን እንግዲህ ትንሣኤን ስናከብር ትንሣኤ ሞት ሰው ካልሞተ ይነሳል፣ ካልተወለደ አያድግም፣ ካልተማረ ምርቃት የለም፣ ያልተማረ አይመረቅም። ወደ ዓለማዊ ስንመጣ ማለት ነው ሰው ሲማር ይመረቃል፣ ሲሞት ይነሳል ማለት ነው። ስለዚህ ስንት አይነት ሞቶች አሉ ካል ብዙ አይነት ሞቶች አሉ። ነገር ግን አራት የሞት አይነቶችን አሳስረን እናያለን ማለት ነው። እንግዲህ የመጀመሪያው የሥጋ ሞትና በአዳም መሬት አንተ ትገድስ መሬት አልወላ ተብሎ ተነገረው። አሁን አዳም መሬት ነበር፣ ወደ መሬትም ትመለሳለህ ተብሎ ከመሬት ጋር የሚገናኝበት የሥጋ ሞት ማለት ነው። ወደ ዓለም የገባበት እንዲሁም የተፈጥሮ ሕግ ሆኖ የሚኖር ማለት ነው አሁን ላይ። ስለዚህ ይህንን ሞት እንግዲህ አንፈራው። የማንፈራውን በክርስቶስ ስንሆን ሞትን እንቅልፍ እንጂ ወይንም ፍጻሜ ወይንም ደግሞ ጭንቀት አድርገን አናየውም ማለት ነው። በክርስቶስ ስንሆን የሥጋ ሞት እንቅልፍ እንጂ ፍጻሜ እንዳልሆነ እንረዳለን ወይንም እናውቃለን ማለት ነው። ስለዚህ በሥጋ ልክ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ወንድሞቼ ሆይ ስለሞቱ ሰዎች ተስፋ እንደሌላቸው ሰዎች እንዳታዝኑ ይህንን ላስረዳችሁ ፈልጋለሁ። ክርስቶስ ከሙታን መካከል በኩር ሆኖ እንደተነሳ ሁሉ በክርስቶስ ከሞት እንነሳለን። ስለዚህ እንዳታዝኑ፣ እንዳትተክዙ እያለ በሞቱ ሰዎች እንዳናዝንና እንዳናለቅስ፣ ነገር ግን መታሰቢያቸውን እንድናደርግ ይነግረናል ማለት ነው። ስለዚህ ይህ የሞተ ሥጋ ምንነቱን የሚያስረዳ ነው ማለት ነው። ሁለተኛ እንግዲህ የነፍስ ሞትና የጸጋ ትንሣኤ ነው። የነፍስ ሞት ወይም የጸጋ ትንሣኤ ማለት ነፍስ ከፈጣሪዋ ጋር ያላትን ግንኙነት ስታቋርጥና ከእግዚአብሔር ጸጋ ስትለይ የነፍስ ሞት ማለት ይህ ነው። ከእግዚአብሔር ጋር ያላትን ግንኙነት ስታቆም ጸጋው ሲለያት ነፍስ ትሞታለች ማለት ነው። በንስሐ የማትመላለስ ከሆነ ቃሉን የማትሰማ ከሆነ በትእዛዛት የማትኖር ከሆነ ነፍስ ከእግዚአብሔር ተለየች ወይም ሞተች ትባላለች ማለት ነው። ወይም ደግሞ የኃጢአት ደግሞ ሞት ነው ብሎ ሆኖ 6:23 ላይ ቅዱስ ጳውሎስ እንደተናገረው ሰው በኃጢአት ሲኖር በነፍስ ሙቷል ማለት ነው። ስለዚህ በነፍሳችን ከመሞት ልንነሳ ይገባል ማለት ነው። በኃጢአት የምትኖር ነፍስ በቁማ የሞተች ናትና ስለሚል ማለት ነው። ስለዚህ ከኃጢአት ልንነሳ ይገባል ማለት ነው። ንስሐ በመግባት ከነፍስ ሞት መነሳት አለብን። በክርስቶስ ደም ታጥበን ወደ ቀደመ ክብራችን ስንመለስ ነፍሳችን ዳግመኛ በሕይወት ትኖራለች ማለት ነው። እንግዲህ ሶስተኛው የሕሊና ሞትና የእውነት ትንሣኤ ነው። ሶስተኛው የሕሊና ሞትና የእውነት ትንሣኤ ነው። የሕሊና ማለት እንግዲህ የሰው ልጅ የውስጥ ዳኛ ነው። ሕሊና ማለት የሰው ልጅ የውስጥ ዳኛ ነው። ሕሊና ሲሞት ሰው ክፉን ከደግ አይለይም ማለት ነው። የሌሎች አይጸጸትም፣ ለሌሎች መራራት ያቅተዋል፣ ክፋትን ያዘወትራል ማለት ነው። የሕሊና ሞት ሰውን ከአውሬነት ሰውን ወደ አውሬነት የሚለውጥ የሚቀይር ነው። የሕሊና ሞት በጣም ከባድ ነው። ሰውን ወደ አውሬነት የሚቀይር ጨለማ ነው የሕሊና ሞት ማለት ነው። ስለዚህ የእኛም ሕሊና ከክፋትና ከበደል ከክህደት ወደ ጽድቅና ወደ እውነት ሊመለስ
ይህንም ደግሞ የሕይወትን ጎዳና ልንይዝ ይገባን ማለት ነው። በህሊናችን ስንመለስ እውነትንና ጽድቅን መስራት የእውነትን መንገድ መከተል እንጀምራለን ማለት ነው። ስለዚህ ይህንን ትንሣኤ ልንነሳ ይገባን ማለት ነው። እንግዲህ አራተኛውና የመጨረሻው የመንፈስ ሞትና የቅድስና ትንሣኤ ነው። የመንፈስ ሞት ማለት እንግዲህ ሰው ከመንፈስ ቅዱስ ረድኤት ሲለይ ነው። መንፈሳዊ ጥማቱ ሲጠፋ፣ መንፈሳዊ አስተሳሰቡ መንፈሳዊ ክርስቲያን ሆኖ ቃሉን እየሰማ ነገር ግን በቃሉ የማይኖር ይህ ሞት በጣም አስቸጋሪና ሰውን ከዘላለማዊ ሕይወት የሚያወጣ ሕይወትን ከሰማያዊ መንግሥት የሚለይ ከፍተኛ የሞት አደጋ ነው ማለት ነው። ከዚህ ሁላችን እግዚአብሔር ይሰውረን። እኛም ከመንፈሳዊ ድንዛዜ ነቅተን በጸሎትና በቅዱስ ቁርባን ስንበረታ ከመንፈስ ሞት እንነሳለን ማለት ነው። ሁላችንም ከመንፈስ ሞት ተነስተን ተስፋ የምናደርጋትን መንግሥተ ሰማያትን እንድንወርስ እግዚአብሔር ይፍቀድልን። በመንፈስ መነሳት ማለት እንግዲህ ሰማያዊ ነገር መናፈቅ፣ እንደ እግዚአብሔር ፍቃድ መኖር፣ በእግዚአብሔር ፍቃድ መኖር መመላለስ ማለት ነው እና ትንሣኤ ልቦና ካልተነሳን በእነዚህ ትንሣኤዎች መነሳት ካልቻለን ያኛውን ትንሣኤ አናገኘውም ማለት ነው። ሁሉም ይነሳል። ነገር ግን ሁሉም ቢነሳ የዘላለም ሕይወትን የሚያገኘው ጽድቁን የሰራና መንግሥቱን ፈልጎ በመንገዱ የተመላለሰ ብቻ ስለሆነ እኔና እናንተም ጽድቁን ሰርተን በቸርነቱ ኑረን መንግሥተ ሰማያትን እንድንወርስ ይህች መልካም ፍቃድ ይሁንልን። ሁላችንም ከበዓሉ ረድኤት